ስለዝነኛው አነጋጋሪ ሉላ ገዙ ማይታወቁና ከካሜራ ጀርባ ስላለው አስደንጋጭና አነጋጋሪ ቤተሰብ ጉዳይ የምንነግራችሁ ሚስጥር ይዘናል። ብዙ የሥራ ባልደረቦቿን እያማለለ ስላለው አነጋጋሪ የሰውነቷ ቅርጽ እየተወራ ስላለው አስገራሚ መረጃና ተያያዥ ግርምትን የሚጮህ መረጃዎችን ይዘናል። አብራችሁን ቆዩም። ሰላም ውድ ቤተሰቦቻችን እንደቆያችሁኝ ወደ ዛሬው የመዝናኛ ወሬ ፕሮግራማችን ከመግባታችን በፊት ግን እንደተለመደው ለቻናላችን አዳዲስ የሆናችሁ ክቡራን ተመልካቾች በቅድሚያ ቪዲዮ ላይክ እና ቻናላችን ደግሞ ሰብስክራይብ እያደረጋችሁ ወደዚህ የመዝናኛ ወሬ መረጃ ወደምታገኙበት ቤት እንድትቀላቀሉን በታላቅ አክብሮት ጋብዛችኋለሁ። ወደ ፕሮግራማችን ስንገባ እቺህ መልካምና ዝነኛ አርቲስት አነጋጋሪ በነበረው የሴንሴሽን ማስታወቂያዎቿ ብዙዎቻችን እናስታውሳታለን። አሁን ላይ ያለችበት አስደንጋጭ የትዳርና የቤተሰቦቿ ሁኔታ እንዲሁም ስለ አወዛጋቢ የስራ ህይወቷ በትንሹ እንመለከታለን። ከአባቷ ከአቶ ገዙ ወልደ ገብርኤልና ከእናቷ ከወይዘሮ ብርሃን አብራክ በ1981 ዓ.ም የተወለደችው እቺህ መልካም አርቲስት በእኛ አቆጣጠር በ2000ዎቹ አካባቢ ነበር የሚስ ኢትዮጵያ የቁንጅና ውድድርን በማሸነፍ ወደ ዝነኞቹ ተርታ የተሰለፈችው። በወቅቱም የመቀሌ ዩኒቨርሲቲ ተማሪ እንደነበረችና በውድድሩም 60,000 ብር የሚያወጣ የዳይመንድ ቀለበት ነበር የተሸለመችው። ሉላ ገዙ ከዚህ ውድድር በኋላ ባረገችው ቃለ ምልልስም እንደ አርአያ የምትቆጥራትን አመለሰት ሙጭን በስም በመጥራት ስላረገችላት ነገር ማመስገኗ የምናስታውሰው ትውስታችን ነበር። ሉላ ገዙ ከአመለሰት ከሳያት ደምስቴና ከአንድ ሌላ ተወዳዳሪ በመቀጠል በሚስ ኢትዮጵያ ቁንጅና ውድድር ያሸነፈች አራተኛዋ ሰውም ለመሆን በቅታ ነበር። እነሆ ከዚህ ውድድር ማሸነፍ በኋላ ነበር የሉላ ገዙ ዝናዋ እንደ ጎርፍ መጥለቅለቅ የቀጠለው። የሴንሴሽን ኮንዶምና የሉላ ገዙ ግንኙነት። አንድ ወቅት ሉላ ገዙ የሴንሴሽን ኮንዶም የክብር አምባሳደር ሆና እንደነበርና በዚሁ ስራዋም በአመት ከ500,000 ብር በላይ የተጣራ ክፍያ ታገኝበት እንደነበር አንድ ወቅት ካረገችው ቃለ መጠይቅ መረዳት ይቻላል። ሉላ በዚህ ስራዋም ከአባቷ ጋርም ከፍተኛ ደረጃ የደረሰ አለመግባባት ውስጥ ገብታ እንደነበር ታስታውሳለች። ይህንን ማስታወቂያ የሰራሁት አንድም ብር ለማግኘት ነው፣ ሌላ ደግሞ ማህበረሰቡን ያነቃል ብዬ በማሰብ ነው ስትናገር ነበር። ሉላ ገዙ ከሴንሴሽን ድርጅት ጋር ባረገችው ስምምነት መሰረት በበራሪ ወረቀቶችና በቴሌቪዥን ማስታወቂያዎች ለረጅም ዓመታት ስትናያት ኖራል። ይህም መሰረት በሚመስል መልኩ አብዛኛዎቻችን ሉላ ገዙ ስትነሳ ትዝ የሚልን ይሄ ለረጅም ዓመት የሰራችበት የሴንሴሽን ማስታወቂያዋ ነው። ሌላው የሉላ ገዙና የክብር አርቲስት ቴዎድሮስ ካሳሁን ሚስት ከሆነችው ከሞዴል አመለሰት ሙጭ ጋር ያላት ፍጹም የመልክ መመሳሰል አብዛኛዎቹ የሉላ ወዳጆች የአመለሰት እህት እንደሆነች እንደሚያስቡና እንደውም እህቷ ናት እያሉ የሚያወሩም እንዳሉ ማየት የተለመደ ነገር ነው። እናም እኛ ይህን ቪዲዮ ለመስራት ባረግነው ጥራት መሰረት ሉላ የአመለሰት እህት ሳትሆን የሩቅ ዝምድና እንዳላቸው ግን ማወቅ ችለናል። በዚህም መሰረት ነበር ሉላ ገዙ አመለሰት ሙጭን ስታገባ ሚዜ አርጋ የመረጠቻት። ሌላው ሉላ ገዙ የታወቀችበት ነገር በሀገራችን የቴሌቪዥን ተከታታይ ድራማ ታሪክ እጅግ በርካታ ተመልካችን ባገኘው በረኛ የድራማ ላይ ነበር። በድራማው ላይም አያር የተሰኘች ገጸ ባህሪን ወክላ በድራማው ላይ መሳተፏን የምናስታውሰው ነገር ነው። በተጨማሪም በኢቢኤስ የቴሌቪዥን ጣቢያ ላይ እንተዋወቃለን ወይ የተሰኘ ፕሮግራም አዘጋጅና አቅራቢ ናት። በእነዚህና በተለያዩ የማስታወቂያ ስራዎቿ አሁን ላይ በርካቶች ያውቋታል። እስካሁን ስለ ሉላ ገዙ የሥራ ሁኔታ ተመለከትን። አሁን ደግሞ የብዙሃን ጥያቄ የሆነው ስለ ሉላ የትዳር ሁኔታ እንመለከታለን። ብዙዎቻችን እንደምናውቀው 2 ሴት ልጆች እንዳሏት ግን ስለ ባሏ ብዙም ነገር አይታወቅም። የብዙዎች ግምትም ያለ ትዳር የተወለደችው ወደሚል መደምደሚያ ተደርሶ ነበር። እናም እኛ ይህን ፕሮግራም ስንሰራ ባረግነው ጥናት መሰረት ሉላ ከዛሬ 11 ዓመት በፊት ነበር ከናጠጠው የሀገራችን ባለሀብት ከሆነው ከአቶ አየለ መኮንን ከተባለ ግለሰብ ጋር ትዳር የመሰረተችው። በዚሁም ትዳሯ 2 ልጆችን መውለድ ችላ በአንድ ወቅትም ባረገችው ቃለ መጠይቅ በትዳሯ ደስተኛ እንደነበረችና ራሷንና የሰውነት ቅርጿን በደንብ ስለምትጠብቅ አያሌ ሰዎች ማግባቴን ይጠራጠራሉ ብላ ነበር። ለብዙዎች አይደለም የ2 ልጆች እናት ልትመስል ገና ሩጣ ያልጠገበች ልጃገረድ ነው የምትመስለው። በዚሁ ምክንያት አያሌ ሰዎች ማግባቷንም እንዲጠራጠሩ አድርጓቸዋል። ሉላ ገዙ በሶሻል ሚዲያ የትስስር ገጿ ከልጆቿ ጋር በመሆን የምትለቃቸውን የሚያማምሩ ፎቶዎቿን በብዛት የሷ መለያ እየሆኑ መጥተዋል። ሉላ የሀገራችን ዝነኞች የራስ ምታት የሆነው በትዳር አብሮ ያለመዝለቅ አደጋ በሷ ህይወትም አጋጥሟት ለ7 ዓመት ከዘለቀው ከሞቀ ትዳሯ ልትለይ እንደቻለች የአደባባይ ሀቅ ነው።
ከረጅም ጊዜ የብቸኝነት ቆይታ በኋላ ግን ሉላ ገዙ ለራሷ ጊዜ በመስጠት ከአርቲስት ረቂቅ ተሾመ ያክስት ልጅ ከሆነው ከዝነኛው ባለሀብት ከሆነው ከመሳይ በቀለ ጋር አዲስ ፍቅር ውስጥ እንደሚገኙ ከቅርብ የተገኙ መረጃዎች ያመለክታሉ። አርቲስት ሉላ ገዙ በአሁኑ ሰዓትም በኢቢኤስ የቴሌቪዥን ጣቢያ የፕሮግራም አዘጋጅ በመሆንና እንተዋወቃለን የቴሌቪዥን ፕሮግራም ላይ በአቅራቢነት እየሰራች ያለች አርቲስት ናት። ውድ ቤተሰቦች የዛሬ መዝናኛውን ፕሮግራማችን ይመስላል። አብራችሁን ስለቆያችሁ እጅግ አመሰግናለሁ። በሌላ ፕሮግራም እስክንገናኝ መልካም ጊዜ ይሁንላችሁ።